ስሜ ሽፈራው ንጉሴ ይባላል። የኢኖቲሲስ ፕሮጀክት የኢትዮጵያ አስተባባሪ ነኝ። ስለ ኢኖቲሲስ ለመግለጽ የሽመና ስራን ማሳደግ ፕሮፌሽናላይዜሽን ኦፍ ሃንድሉም ሴክተር ኢትዮጵያ ማለት በተለያየ ቴክኖሎጂ በስምንት መን የተለያየ ዲዛይን በመስራት ላይ ነው። ይሄኛው ፕሮጀክት ደግሞ ፋይናንስ የተደረገው በጀርመን ፌዴራል ሚኒስትሪ ኦፍ ኢኮኖሚክ ኤንድ ኮኦፐሬሽን ዴቨሎፕመንት ቪአይጂአይዜ ነው። ኢምፕሊሜንት የሚያደርገው ደግሞ ቢዩ ኢንተርናሽናል ነው። ስለዚህ ላለፉት 2 ወር ከ25 ሸማኔ በላይ በማሰልጠን የሽመና እቃን ከማዋቀር ያ ሽመና እቃን ካዘጋጁ በኋላ ደግሞ የተለያየ የሽመና እቃ ክፍሎችን መንን፣ ጥርስን፣ አስተሳሰርን የተለያየ አወቃቀርን ከተማሩ በኋላ ደግሞ የተለያየ ዲዛይን በማውጣት ለገበያ የሚሆኑ ምርቶችን እያመረቱ ይገኛሉ ማለት ነው። ስሜ አስቴር ታሪኩ ይባላል። ስልጠና ለ2 ወር ያህል ወስደናል። እኛ በፊት ከምንሰራው የተሻለ ስራ ነው። በጣም የሽመና እቃን ለማዘጋጀት ብቁ ሆኛለሁ። የስምንት ሚሄል እና ከዘመናዊ ያለው የነበረው ከባህላዊ ዘመናዊ አሻሽለን ለመስራት ብቁ ሆነናል። ስልጠና ላይ እንዴት መሸመን እንደሚቻል፣ ማሽኑን ሜክ ማድረግ እንደሚችል፣ እንዴት አዳዲስ ዲዛይኖች ማውጣት እንደሚቻል እና ማርኬት ላይ እንዴት ወተን እንደምንሸጥ ተምረናል። የስልጠናው አንዱ ተካፋይ ነኝ እና ከዚህ ስልጠና ያገኘሁትን ጥቅም እኔ ከዚህ በፊት አሁን ሽመና ምንም የማውቀው ነገር አልነበረም። ይህን ስልጠና ከወሰድኩኝ በኋላ ግን እንደ ማንኛውም ዘመናዊ ሸማኔ ዌልዲንግ ሰሪ ሽመናን ተምሬ አሁን ላይ ሽመና እየሰሩ ይገኛሉ። እዚህ የሰለጠኑ ሸማኔዎች ለሌሎቹም ሊያሰለጥኑ የሚችሉ የሰልጣኞች አሰልጣኝ ሆነው የወጡ ናቸው እና ለወደፊት የሽመና እቃቸውን በራሳቸው አዘጋጅተው ሌላውን ማስተማር የሚችሉ ነው እና አሁን እያመረቱ ያለው ምርት ለገበያ ሊሆን የሚችል ጥራት ያለው የተለያየ ስካርፍ፣ ሻርፖች ለገበያ የሚሆኑ ለተለያየ ልብስ ዲዛይን ሊሆን የሚችሉ ባስታውል፣ አንድ ታውል የተለያዩ ምርቶችን ጥራት ባለው መልኩ እያመረትን እንገኛለን። ያው ስልጠናው ስንወስድ የነበረው ለ2 ወር ነው። ያው ባለ 8 መን ማለት ነው። ከመን አገባብ፣ ጥርስ እና ያው ፔዳል አስተሳሰብ ምናምን ናቸው። በቃ ብዙ አይነት ዲዛይኖችን ሰርተናል። የስልጠናው መንፈስ በጣም አሪፍ ነበር። ኮሚትመንታችን እና እንዴት ትሪት እንደተደረገ ምናምን በጣም አሪፍ ነበር። ከዚህ ስልጠና በጣም ብቁ ትልቅ ነገር ነው ያገኘ ነው። ማዘጋጀት የሽመና እቃ ማዘጋጀት የማንችለው በብዙ ማቴሪያል ማናቋቸው አውቀን ደግሞ ሽመና እቃ በተሻለ መልኩ አሁን ደግሞ ባጭሩ በስምንት ሚሆን አዘጋጅተን ለመስራት ብዙ ዲዛይነሮች መውጣት እና የተሻለ በገበያ ላይ ለማሳየት ችለናል ማለት ነው። አሁን ላይ ፐር ዴይ እስከ 6-7 ሜትር መስራት እችላለሁ እና አዳዲስ ዲዛይኖችም ደግሞ እያወጣሁ መስራት እችላለሁ ማለት ነው። ያው በዘመናዊ መልክ ሆኖ መምጣቱ እና ጉልበትም ጊዜም ቆጣቢ ነው። በዛ አሪፍ ተመራናል። ማመስገን የምንፈልገው በዚህ ፕሮጀክት ላይ ከመጀመሪያ ጀምሮ ያው ሳባር እንደ ፓርትነር ነው በዚህ ፕሮጀክት። ስለዚህ የሳባር ባለቤት ካቲ ማርሻልን ማመስገን እፈልጋለሁ። ይሄ ፕሮጀክት እውን እንዲሆን አስተዋጽኦ ላደረጉት። ከዛ ውጭ ደግሞ በኢትዮጵያ የጂአይዘድ ቢሮ የሚሰሩት አቶ ብሩክን ጄሮልድን ማመስገን እፈልጋለሁ። ሌላ ደግሞ ከዛ ከጀርመን ሆኖ ቢዩ ኢንተርናሽናል እኔ ለምሰራው ድርጅት አለቃ ሆኖ ለሚሰራኝ ሚስተር ማርኮ ሌትስ ቀንና ሌሊት በየጊዜው ፕሮጀክቱ ምን ላይ እንደደረሰ ክትትል እያደረገ ለኛ ጋር እየሰራ ስለሆነ ማመስገን እፈልጋለሁ። ሌላው ደግሞ አብረን እዚህ ስንሰራ የነበረው ስልጠና የሰጠውን ሚስተር አንድሪያስ ሙለርን፣ ሌላኛው እስማኤል እሱ ረዳት ሆኖ ቴክኒካሊ ሰራ የነበረው እና እዚህ አብረን ላለ ነው በሽመና ላይ ላሉ ሰዎች ሁሉ ማመስገን እፈልጋለሁ።